ሰላም ሰላም እንደምን አላችሁልኝ? ዊነር ሲኒማዎች ነን። እነሆ ዛሬ ዘ ሳንድ የተሰኘውን ድንቅ የአሜሪካ ፊልም ይዘንላችሁ መጥተናል። ቻናላችንን ሰብስክራይብ በማድረግ ጀምሩ። አብራችሁን ቆዩ። እነሆ ዘ ሳንድ። በዛ ያሉ ወጣቶች በወንዝ ዳርቻ ሲዝናኑ እያሳየን ፊልሙ ይጀምራል። ካሜራማኑ የሚዝናኑት ወጣቶች ሲደንሱ፣ ሲስቁና ሲጨውቱ ይቀርጻል። በመሃል ሚች የተባለ ወጣት ሁሉም ስልካቸውን ባግ ውስጥ እንዲያስቀምጡ ያደርጋቸዋል። ስለሆነም ማንም ይህንን ምሽት በካሜራ ማንሳትና በኢንተርኔት መልቀቅ አይችልም። ብዙም ሳይቆይ ቫንስና ጊልበርት የተባሉ ሁለት ወጣቶች ክብ የሚዝለገለግ እንቁላል ከውሃው ውስጥ ይዘው መጡ። በዚያ ያሉት እንቁላሉን ሲያዩት ቢጸየፉትም ብዙም አላሰቡበትም ነበር። ትዕይንቱ ወደ ጠዋት ይወስደናል። ሁሉም ተኝተው ነበር። ኬሊ የተባለችው ሴት ከሚች ጋር ነበረች። በአቅራቢያ ሌሎች 4 ጓደኞቻቸው ቻንዳ፣ ጆናህ፣ ሮኒና ቫንስ መኪና ውስጥ ነበሩ። ኬሊ ከሁሉም ቀድማ ነቅታ ኑሮ አካባቢውን እየቃኘች በነበረችበት ቅጽበት አንዲት ወፍ በወንዙ ዳርቻ ለመብረር ስትታገል ታያታለች። ኬሊ ወፊቱ ከአሸዋው ጋር እንደተጣበቀች እያሰበች በድንገት ወፊቱን አሸዋው ይውጣታል። በዚህ በጣም የደነገጠችው ኬሊ ጓደኞቿ አሸዋውን እንዳይረግጡ ለማስጠንቀቅ ወዳሉበት ትሮጣለች። በዚሁ ቅጽበት ግን ራቁቷን የነበረችው ጓደኛዋ ማርሻ በአንድ እግሯ አሸዋውን ስትረግጠው ታያታለች። የማርሻን እግር አሸዋው አንቆ ሲያስቀረው ማርሻ መንቀሳቀስ አልቻለችም። ሁሉም ግራ ሲጋቡ ቫንስ እሷን ለማዳን ለመሮጥ ይሞክራል። ኬሊ ቫንስን ለማስቆም ብትጮህም አልሰማትም፣ ሮጠ። አሸዋው በአንቆ በቁሙ ዘረረው። ከማርሻም አልደረሰም። አሁን ማርሻም አትታይም። አሸዋው ሙሉ በሙሉ ውጧታል። ቫንስ በህመም እያቃሰተ ፍቅረኛው ሮኒ እንድትረዳው እየተጣራ ጭንቅላቱን ከአሸዋው ለማስለቀቅ ሲሞክር ግማሽ ፊቱና አይኑ ከጭንቅላቱ ተቦጭቆ ቀርቷል። ይህንን አስፈሪ ነገር የምታየው ሮኒ አሸዋው ቫንስን ሲውጠው ስሙን እየተጣራች ታለቅሳለች። በዚያ ያሉት ሁሉ ይሄ እንዴት ሊሆን እንደሚችል ሐሳቦችን ማውጠንጠን ይጀምራሉ። ሊደርስላቸው ለሚችል ሰው ለመደወል ሲፈልጉ ስልካቸውን በመኪናው የኋለኛው ክፍል በባግ እንዳስቀመጡ ታስታወሱ። ጆናህ መኪናውን ለማስነሳት ሲሞክር የመኪናው ባትሪ ሞቶ አልነሳ ይለዋል። በቃ ሁሉም በዚያ ሰው በላ ወንዝ ዳርቻ መቅረታቸው ነው። ኬሊ የቀኝ እጇን ወደ አሸዋው ልካ በላዩ ላይ ስታንሳፍፈው ነጫጭ ጭራ ነገር ከአሸዋው ሆድ እየወጣ እጇን ለመያዝ ሲሞክር እናያለን። ሚች ይህንን ሲያይ ይደነቃል። በዚህ ጊዜ ጊልበርት የሚባል ሌላኛው ጓደኛቸው በበርሜል ውስጥ እንዳለ ከእንቅልፉ ይነቃል። ጊልበርት ሌሊቱን ሙሉ በዚያ ውስጥ ከተው ያሳደሩትን ሰዎች እየተነጫነጨ ይራገማል። ጓደኞቹ እንዳይንቀሳቀስ ያስጠነቅቁታል። ጊልበርት የማርሻንና የቫንስን መሞት ሲሰማ ግራ በመጋባት ላለመንቀሳቀስ ግዴታ ውስጥ ይገባል። ሚችና ኬሊ ወደ ውስጥ ሲገቡ ጆናህ በቅናት እያያቸው ነበር። ኬሊና ጆናህ ከጥቂት ጊዜ በፊት ፍቅረኛሞች የነበሩ ቢሆንም ኬሊ ጆናህን ከቻንዳ ጋር ተኝቶ ስላገኘችው ተጎድታ ነበር። ቻንዳም ኬሊ ሌላ ሰው ማግኘቷን በመግለጽ ጆናህን ለማጽናናት ትሞክራለች። ሰዓታት በእንደዚህ አይነት ሁኔታ ቢያልፉም ማንም እነሱን ፍለጋ አልመጣም። ኬሊ የፀሐይ መከላከያ ፈልጋ መኪና ላይ ላሉ ትሰጣቸዋለች። ወፍራሙ ጊልበርት ደግሞ በሙቀቱ ምክንያት ነፍሱ ተጨንቃለች። ኬሊ ይሄ እንዴት እንደሆነ ማሰብ ጀምራለች። ዙሪያቸውን ሲመለከቱ ማታ ፓርሊው ላይ የነበሩትን ሁሉ አሸዋው እንደዋጣቸው ይረዳሉ። በዚህ ጊዜ ኬሊ ትላንት ማታ ያመጡት ኳስ መሰል እንቁላል ከወንዙ ዳርቻ መፈልፈሉን ታያለች። በአሸዋው ውስጥ የሚኖር የሆነ አዲስ ፍጡር እንቁላል እንደሚሆን ገምተዋል። ሰዎችን እንደ ምግቡ ይመገባል። ፍጡሩ ገና ትላንት ማታ እንደመወለዱ ትንሽ ሊሆንና ቅርጽም ሊኖረው ይገባል። ኬሊ ፍጡሩ ምን ያህል ትልቅ እንደሆነ ለማወቅ እቅድ ነድፋለች። ወዲያውም ወደ ውስጥ ገብታ ከሰዎቹ ተደብቃ ብስኩት ነገር ይዛ ወጣችና ምን ያህል ትልቅ እንደሆነ ለማየት ወደ ወንዙ ዳርቻ እየወረወረች እቅዷን ጀመረች። ጊልበርት በበኩሉ አንዲት ወፍ በአሸዋው ስትዋጥ እያያት በጣም ደንግጧል። በመጨረሻም ጓደኞቹ የሚሉት ነገር እውነት መሆኑን ይገነዘባል። የኬሊ ጓደኞች ኬሊ የቀረውን ብቸኛ ምግባቸውን በመወርወሯ እየጮሁ ቢቃወሟትም ኬሊ ግን መወርወሯን አላቆመችም። አሁንም ትወረውራለች።
መጨረሻ ላይ የተወረወረው ብስኩት ግን በአሸዋው ስላልተዋጠ ሁሉም ማምለጫ መንገድ እንዳለ አስበው ተደሰቱ። ነገር ግን አሁንም አሸዋውን አልፈው እዚያ የሚደርሱበት ምንም መንገድ የለም። ጆናህም ከመኪናቸው ጀርባ 2 ሰርፍ ቦርዶችን አነሳና አንዱን ወደ አሸዋው ጥሎ ዘሎ አረፈበት። ጆናህን አሸዋው ስላልዋጠው ሁሉም ይደሰታሉ። ጆናህም በአቅራቢያው ወደሚገኝ አግዳሚ ወንበር ሄደ። አግዳሚ ወንበሩ ላይ ሊያርፍ ሲልም ሰርፍ ቦርዱ በራሱ ጊዜ ወደ ኋላ መንሸራተት ይጀምራል። ጆናህ ተንሸራቶ ሲወድቅ የፍጡሩ ጭራዎች ከሆዱ ላይ ይነክሱታል። እንደምንም ተፍጨርጭሮ ራሱን ቢያድንም ሆዱን ግን ክፉኛ ተጎድቶ ነበር። አግዳሚ ወንበሩ ላይ ምግቦችን የያዘ ቦርሳ አገኘ። በአጋጣሚ ያነሳው ሙዝ መሬት ላይ ይወድቃል። ነገር ግን ሙዙ አይሰምጥም። ጆናህም ሙዙ የወደቀው አሸዋው ላይ በመሆኑ እሱም በማዣበብ ትላንት ምሽት እሳቱን በለኮሱበት ክፍል ላይ እንደወደቀ አወቀ። ስለዚህም ፍጡሩ በእሳት ወይም በአመድ ላይ ሊወጣ አይችልም ማለት ነው። ጆናህ ከነበረበት ላይ ዘሎ አመዱ ላይ ሲቆም በሆዱ ውስጥ ያሉት ቁስሎች ሲብሱና መግል ከውስጡ መውጣት ሲጀምር እናያለን። ጆናህ በዚህ መበሳጨት ሲጀምር ኬሊ ራሱን እንዲያረጋጋና ወደ ነበረበት እንዲመለስ ትነግረዋለች። ጆናህም በህመም እየተንፏቀቀ በከረጢቱ ውስጥ ያገኘውን ሶዳና ውሃ ለሁላቸውም ያቀብላቸዋል። የእሱ የቁስል ህመም ግን እየባሰ ይመጣል። በዚህ ጊዜ ታዲያ ጣሳውን ወደ ሚች ለማሳለፍ ቢሞክርም ሆዱ ላይ ያሉት የመግል ከረጢቶች መበጣጠስ ይጀምራሉ። እሱም በህመም እያቃሰተ አግዳሚው ወንበር ላይ ይተኛል። በመሬት ላይ ያሉት የሰርፍ ቦርዶች አሁንም እየተንቀሳቀሱ ስለሆኑ ፍጡሩ በፍጥነት እያደገ መሆኑን ይጠቁማል። ኬሊ የፍጡሩ ጭራ ከመኪናው ጎማ ጋር ተነካክቶ መኪናውን ለማንቀሳቀስ ሲሞክር ታየዋለች። ፍጡሩ መኪናውን ሙሉ በሙሉ ለመዋጥ ትልቅ ከመሆኑ በፊት ብዙ ጊዜ አይኖራቸውም። ቻንዳና ሮኒ ስልኮቹን ከመኪናው ኋላ ለማውጣት ይሞክራሉ። ሮኒም ከመኪናው አናት ላይ በመውጣት ኮፈኑን ለመክፈት ታስባለች። ወደ ቻንዳም ዞር ብላ ከሞተች በማስታወሻ ደብተሯ ላይ የጻፈችውን ደብዳቤ ለእናቷ እንድትሰጥላት ትነግራታለች። ወዲያውም ኮፈኑን ትረግጠዋለች። ኬሊም ሮኒ ኮፈኑን በሰፊው ከከፈተችው ኮፈኒው አሸዋው ላይ እንድትወድቅ እንደሚያደርጋት ትነግራትና ልታስቆማት ትሞክራለች። ወዲያውም ኬሊ ለሮኒ የምትይዘው የማዳኛ መንጠቆ ትሰጣታለች። በመጨረሻም ሮኒ ኮፈኑን ለመክፈት ቻለች። በዚህ ጊዜ አንድ መኪና ወደ ባህር ዳርቻው እየበረረ ሲጮህ ሮኒን ያስደነግጣታል። እሷም በድንገት ኮፈኑን እንደገና ትዘጋዋለች። ኮፈኑን የራሷ እጅ ላይ ስለዘጋችው ጣቶቹን አንቆ ያዛት። እሪ ብላ አለቀሰች። ሚችና ኬሊ መኪናው እንዲረዳቸው እየጮሁ ይጣራሉ። መኪናው ውስጥ የባህር ዳርቻው ጠባቂ መኮንን አለ። መኮንኑ እነዚህ ሰዎች አደንዛዥ ዕፅ ተጠቃሚዎች ስለመሰሉት ጩኸታቸውን ከቁም ነገር አልቆጠረው። ኬሊ መኪናው ውስጥ እንዲቆይ ብትጮህም መኮንኑ ጆሮ ዳባ ልበስ ብሎ ከመኪናው ወጣ። ወርዶ በአሸዋው ላይ በነፃነት ሲራመድ ሁሉም ተገረሙ። እግሩ ላይ ትኩረት ያደረገው ቀረጻ የፍጡሩ ጭራዎች ጫማውን መያዝ እንደማይችሉ ያሳየናል። መኮንኑ ወደ ጆና ቀርቦ አይቶት በቁስሉ ምክንያት ተጸየፈው። ሰዎቹ አደንዛዥ ዕፆችን እየወሰዱ እንደሆነ ስላሰበም ጆና እንዲረዳው ያቀረበውን ልመና ሙሉ በሙሉ ቸል አለው። ከኬሊ ጋር ለመነጋገር ሄዶም እሷና ሚች ቸልተኛ ታዳጊዎች በመሆናቸው ይሰድባታል። ቀጥሎም ኬሊ ወደ አሸዋው እንድትወጣ ሲጠይቃት ስላልተስማማች ይቆጣታል። የሚያቃጥል ስፕሬይ እንደሚጠቀምባቸው እያስፈራራት ስፕሬዩን ሊያወጣ ሲል ድንገት የመኪናውን ቁልፍ አሸዋው ላይ ይጥለዋል። መኮንኑ ቁልፉን ለማንሳት እጁን ሲልክ አሸዋው ጨምድዶ ያዘው። አሁን መኮንኑ ሰዎቹ ያሉት ነገር ምንም ውሸት እንደሌለው ተረዳ። ነገር ግን ምንም ማድረግ አይችልም ነበር። ኬሊም ስፕሬዩን በፍጡሩ ጭራዎች ላይ እንዲረጨው ትመክረዋለች። ስፕሬዩ ይሰራና መኮንኑ እጁን ከጠባበቀበት አሸዋ እንደምንም ማውጣት ይችላል። ነገር ግን የእጁ ግማሽ ተቆርጦ ቀርቶ ነበር። መኮንኑ በስቃይ ሲያቃስት የፍጡሩ ጭራ መልሶ አሸዋው ላይ ጣለው። መኮንኑ ሙሉ በሙሉ ከሰመጠ በኋላ ኬሊ መኮንኑ ይዞት የነበረውን ስፕሬይ ትወስዳለች። በአሸዋው ውስጥ ለመሮጥና ወደ መኮንኑ መኪና ለመድረስ ነጠላ ጫማ ለእግሩ የተጠቀለለ ፎጣ ለመጠቀም አቅዷል። የመኮንኑ ጫማዎች አውሬው ስላልያዛቸው ነጠላ ጫማዎቹንም እንደማይዛቸው አምኗል። ቻንዳ ፎጣዎቹን ለሚች ስትወረውርለት ሚች ፎጣዎቹን ለመያዝ ሲሞክር የተደገፈበት ብረት ይጥለዋል። ወዲያውንም አሸዋው ይበሏል። ኬሊ ፍጡሩ በቃው ብላ አሰበች። የወደቀው ብረትም አሸዋው ላይ ሲንቀሳቀስ ስላየችው ወዲያው ሐሳብ መጣላት።
ብረቱን እንደ ድልድይ ልትጠቀምበት ስላሰበችም ሌላኛውን ብረት ገንጥላ ለቻንዳ ቀበለቻት። ወደ ላይ ወደ ነበሩበትም ወጥታ መኪናው ላይ እንደምንም ዘላ አረፈች። መኪናው ላይ እንዳረፈችም ቻንዳ ከወንድ ጓደኛዋ ጋር ስለተኛችባት በጥፊ አቃጠለቻት። ቻንዳ ምንም አላለችም። ወዲያውም ሁለቱ የሮኒን የተጣበቀ እጅ ከኮፈኑ አስለቀቁላት። ተኝቶ የቆየው ጆና ኬሊን ምንጊዜም እንደሚወዳት ይነግራታል። ኬሊም ወደ እነ ጆና ለመድረስና ሁሉንም ሰው ወደ መኮንኑ መኪና ለመውሰድ ብረቶቹን እንደ ድልድይ መጠቀም እንደምትፈልግ እቅዷን ትነግራቸዋለች። ቻንዳ ብረቶቹን አሸዋው ላይ አንድ ባንድ በጥንቃቄ እየጣለች እንደምንም ተራምዳ ጆና ካለበት ደረሰች። ኬሊም ቻንዳ ያደረገችውን ተከትላ እነ ጆና ጋር ደረሰች። ሮኒ ወደ እነርሱ ስትሄድ ሦስቱም በሰላም አግዳሚ ወንበር ላይ ናቸው። ይሁን እንጂ ፍጡሩ በሮኒ የተጎዳ እጅ ላይ ተጣብቆ እንድትወድቅ ያደርጋታል። ስፕሬውን እየረጨች ልታድናት ብትሞክርም ስፕሬው የሚሠራው ለተወሰኑ ሴኮንዶች ስለሆነ አውሬው ሮኒን ይውጣታል። ቻንዳም እግሮቿን በፎጣና በባጉ ጠቅልላ ወደ መኮንኑ መኪና ባሸዋው ላይ ሮጠች። የፍጡሩ ጭራዎች ሳይዟት የመኪናው ኮፈን ላይ ዘላ አረፈች። ጊልበርት በቻንዳ ማለፍ ደስ ብሎት ሳለ ብዙም ሳይቆይ የቆመበት በርሚል መንቀጥቀጥ ጀመረ። ሰውነቱ በበርሚሉ ጠርዝ ተቆርጦ ደም ስለፈሰሰው ደሙ ፍጡሩን ስቦት ነበር። ሴቶቹ ባለበት ተረጋግቶ እንዲቆይ ነገሩት። ነገር ግን ፍጡሩ ወደ በርሚሉ ውስጥ ገብቶ እግሮቹን እየቆረጣጠመው ነበር። ጊልበርት ደም ማስታወክ ጀመረ። ደም ብቻ። ብዙም ሳይቆይ ብዙ ትልልቅ ጭራዎች ወጡና ጊልበርትን ወደ መሬት ዋጡት። ከዚያም ጭራዎቹ መኪናውን ያናውጡትና ቻንዳን በኮፈኑ ላይ እንድትወድቅ ያደርጓታል። ቻንዳ ራሷን ስታ ስትወድቅ ኬሊ እንድትነቃ ትጮኻለች። ብዙ ሰዓታት በእንደዚህ ሁኔታ አለፉ። አሁን ሰዓቱ መሽቷል። በመጨረሻም ቻንዳ ወደ ንቃተ ህሊናዋ ትመለሳለች። ኬሊ ከተጎዳው ጆና ጋር አሁንም አግዳሚ ወንበር ላይ ነች። ቻንዳ በመኮንኑ መኪና ናት ላይ አንድ መወጣጫ አግኝታ ወደ አግዳሚው ወንበር ለመድረስ ትጠቀምበታለች። ሦስቱም በመወጣጫው አድርገው ወደ መኪናው ደረሱ። ቻንዳና ጆናህ መኪና ውስጥ ገቡ። ኬሊ ከመግባቷ በፊት ግን አንድ ግዙፍ የሚያበራት ጭራ ጥቃት ፈጸመባት። ፍጡሩ አሁን ወደ ሙሉ አቅሙ አድጓል። ኬሊ በመኪናዋ አናት ላይ ስትወጣ የጋዝ መያዣ ታገኛለች። ጋዙንም በመጠቀም ግዙፉን ፍጡር አቃጥላው እንዳልነበር ታደርገውና ወደ መኪና ውስጥ ገባች። ሁሉም ነገር ጸጥ ሲል ኬሊና ቻንዳ ጆና በደረሰበት ጉዳት ምክንያት እንደሞተ ተረዱ። ሁለቱ ሴቶች በጓደኞቻቸው ሞት ተቃቅፈው ተላቀሱ። በሚቀጥለው ቀን ልክ ጠዋት ሲሆን አንድ ሰው ቀርቦ የመኪናውን በር አንኳኩቶ ቀሰቀሳቸው። እነ ኬሊ ፍጡሩ እንደጠፋ ስላዩ በአሸዋው ላይ መራመድ ይችላሉ። ሰውየው አምቡላንስ ሲጠራ ሁለቱ በጭንቀት ተውጠው አሸዋውን አቋርጠው ይሄዳሉ። ፊልሙ ሲጠናቀቅ እንደ ግዙፍ ጄሊፊሽ የተገለጠው ሰው በላው ፍጡር በውሃ ውስጥ ታይቶ ወደ ሳንታ ሞኒካ ፒየር አቀና። ዘ ሳንድ የተሰኘው ፊልም ዳሰሳ ይህንን ይመስል ነበር። ደፋር ነን ካላችሁ ፊልሙን እንድታዩት እየጋበዝን አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ዊነር ሲኒማዎች ነን። ዘ ሳንድ ተጠናቀቀ።